ሄይ ጋይስ እንዴት ናችሁ? ዛሬ የመጣሁት ጀርባችሁን እንደዚህ ሰንጥቅጥቅጥቅ እንዲል የምትፈልጉ ሰዎች አሪፍ ወርክአውት ላሳያችሁ ነው። ተከታተሉ። የመጀመሪያው የሚሆነው እንግዲህ ላት ፑል ዳውን ነው። ይህን የመረጥኩበት ምክንያት ፉል ኦፍ ሬንጅ ኦፍ ሞሽን ስላለው ማለት የሰውነት እንቅስቃሴ ሙሉ ለሙሉ የጀርባ መስላችን ስለሚንቀሳቀስ አሪፍ ነው እና ለላት ነው ማለት ነው። ይሄንኛው ደግሞ እንደምታዩት እንግዲህ ለአፐር ባክ የሚባለው መስል ነው። አፐር ባክ በጣም ሄቪ የሆነ እንቅስቃሴ ይፈልጋል በከባባድ ብረቶች። ይሄ ለማሳየት ነው። እኔ በከባባድ ብረቶች ተጠቀሙ እናንተ ማለት ከምትችሉት ትንሽ ከፍ እያደረጋችሁ ማለት ነው። እና ደግሞ ቀጣይ ደግሞ የምንሰራው ለቪ የምትሰራው ለሎር ላት የምትባለው አናትች ደግሞ ከሎር ባካችን ከከፍ ብሎ እናገኘዋለን ማለት ነው። በመቀጠልም ትራፕስ ይባላል። ይሄ ደግሞ ከአፐር ባካችን በላይ ይሄ ደግሞ በጣም በቃ ለባካችን ምርጥ ነው እንዲታይ የሚያስፈልገን ይሄ ነው ማለት ይሄ እንቅስቃሴ ካልሰራችሁ ፈጣሪ ናችሁ። እና ከሰራው በኋላ ፓምፑን ይመስላልላችሁ ነበር ግን ይቀራል። ዴድ ሊፍት ይቀራል ጋይስ፣ ዴድ ሊፍት። ይሄ ደግሞ ለሎር ባካችን ልክ እንደምታዩት ስቴፑን በስራ መስራት አለባችሁ። በከባድ ብረት መጠቀም ትችላላችሁ። እንደምታዩት እግር ትንሽ አጠፍ ይላል። ከዛ በደንብ መስራት። ከዛ ኢንሰርቼ የመጣው ፓምፕ ይሄ ይመስላል። አፐር ባክ የሚባለው ከላይ በኩል ያለው ነው። እንግዲህ ቅድሜ ነገርኳችሁ ኒት። ቴንኪው። ላይክ እና ሰብስክራይብ እያደረጋችሁ እንደዚህ አይነት ቪዲዮ እንዲሰራላችሁ የምትፈልጉ ሰዎች ደግሞ ጠይቁኝ። ባይ